በኩል የሚመጣውን ኃይል እንዲጠባበቅ ታዞ ነበር። ወታደራዊ ቅዱ ከበሰለና ከሰከነ ኃይል ፈልቆ የተወጠነ ነበርና በሆነ ከዛላምበሳ እየወረደ ወደ አይጋ የሚንደረደረውን ኃይል መልቀም ተያያዙት። በምሽግ ተኩስ ብቻም አልተወሰኑም፣ እየተከተሉ አሳደዱት። አይጋ እንኳንስ ተጨማሪ ኃይል ይደርስላት ከዛላምበሳ የወረደውን ኃይሉን የፈጀው የጀግና ሰራዊት ተጨማሪ ውጋት ሊሆንበት ወደዛ መራ። ለጀግኖቹ የሚሳናቸው ነገር አልተገኘም። ከታች እየጠረጉ ወደ ላይ አንጋጠጡ። ከፍታ 2854 የተራሮች ንጉሥ ሻቢያዎች እንዳሉት ሊያስከብሩት ለዘንት ዓለም የሚሰገድለት ጣዖት ሊያደርጉት ፈጽሞ አልቻሉም። ወደ አናቱ ተቃረቡ። ጠላትም ያሉትን ታንኮች፣ ማሽንገኖችና ቀላል መሳሪያዎች አቀናጅቶ ከባድ ያደረገ። ተራራው የተኩሱን ኃይል መቋቋም አቅቶት እስኪንቀጠቀጥ በባሩድ ሽታ አካባቢው እስኪናወጥ ድረስ ከባድ ፍልሚያ ተካሄደ። ከምሽቱ 12 ሰዓት እልፍ ብሏል።